አንተ ነፍሰ ጡር ነች ኧረ ነፍሰ ጡር ነች ኧረ ነፍሰ ጡር ነች ጃኒ 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 አዶናይን ዛሬ እንዴት አየሽው እናቴ? እንባይ አልመጣም። አላህ ይሄው አላህ በሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያው ስፒድ ለውጪው ስፒድ ሲያሳድ ይሄው አላህ ምስክሬ ነው። እንባይ በጣም ያሳዝነኝ በጣም የለፋለትና ቢሳካለት የኢትዮጵያው ስፒድ በጣም ነው ደስ የሚለኝ ወላሂ ላዚም በጣም አንጀቴን ቡጭ እንዴ ቀረብ ብሎ በቃ ሊነግረው እንደዚህ ይወዳ በጣም ብዙ መጠብቀዋል እና ሰው ያሾፍበታል እንዲህ ምናምን ሲል አዶናይ ምን አይነት ሰው ነህ? በአላህ ምን አይነት ሰው ነህ? ዋው ማሻአላህ አቡ አላህ ይጠብቅ። እውነት አላህ ይጠብቅ። በጣም የምትገርም ካይንድ የሆንክ ሰው ነው። አላህ ልብህን አይቀይርብህ። በጣም በቃ የምትገርም የምትለይ ሰው ነህ። በጣም የምትገርም ሰው ነህ። ዋው አላህ ይጠብቅ። ማሻአላህ እኔ አባት አላህ ይጠብቅ። ሶ ሃፒ በእውነት ሰው እንደዚህ አይነት ሰው እኮ ጠፍቷል እኮ እኔ አባት። አቡ አላህ ይጠብቅ። በእናታችሁ ሜንሽን አድርጉት። ይመችህ፣ ወላሂ ይመችህ እኔ አባት። ኖ ወርድ አባውት ዩ ማን። አላህ ይጠብቅ። እውነት ምን እንደምልህ ራሱ ግራ ስለገባኝ ዚስ ማች ዩ አር ሪሊ በቃ የምትገርም ካይንድ የሆንክ ሰው ነው። አፕሪሺየት ብራዘር ቴንክ ዩ። ነፍሰ ጡር ነች ብዬ ነው ያፋተውሽ። ኧረ ነፍሰ ጡር ነች እባክህ አንተ ነፍሰ ጡር ነች ኧረ ነፍሰ ጡር ነች ኧረ ነፍሰ ጡር ነች ጃኒ 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 ነይ ከ100 ሺህ በላይ ወይም ደግሞ ከ70,000 በላይ ፎሎወር ያላቸው ቲክቶከሮች ለምን ስማችን ላይ አሁን አቢ ነው የሚለው? አቢ የአዶኒ ምርኮኛ ዞላ ምርኮኛ አቢ የአዶኒ ቀበጥ እናቴ ተሙተ አዶኒ ከሆነ ይንቀስቀስ አጥንቴ የሰው ልጅ ለሌላ ሰው እንደዚህ ቫውች ሲያደርግ ስለ ራሱ እኮ ማውራት ይችል ነበረ። ማርያምን ኢትዮጵያ ውስጥ እንዲህ ቲክቶክ እንዲህ ማድረግ እንደዚህ ልጆች እንዲህ ማድረግ አዋርድ እንደዚህ ያሸነፉ ምናምን ነገር ፍጥንጥን ያልኩ ያራዳ ልጅ ነኝ ብሎ ራሱ ላይ መሰከስ ይችል ነበር። ግን he didn't do that. he was vouching for our speed. ግን የእኛ ስፒድ ለቀን ነበር የገባ ነው ጌሙ ዛሬ ሀገራችን እናሳያለን። ሀገራችን እናሳያለን። ዝግጁ ናችሁ? የፍቅር ሀገር ጋይዝ ልንገራችሁ፣ ሁላችሁም አክብሬ ጠርቻችኋለሁ። አክብራችሁ ስለመጣችሁ ደስ ብሎኛል። እወዳችኋለሁ፣ አፈቅራችኋለሁ በጣም ከምታስቡት በላይ ማለት ነው። አመሰግናለሁ ሀገሬ ልጆች። ቴንክ ዩ ሁላችንም ስትሪሙን አይተነዋል። በጣም እናምራለን፣ በጣም እንችላለን። እና ደግሞ በዚሁ አጋጣሚ አንድ ሰው ማመስገን አለብን። ሁላችንም እንደ ኢትዮጵያ ማመስገን ያለብን ሰው አለ። አዶናይ ነው። እሱም አዶናይ በዚህ ልክ ሰውን ለማገዝ እና ሰውን ሰፖርት ለማድረግ ብሎ የራሱን ስፖትላይት የራሱን ሻይን ሁሉን ነገር ትቶ ተመልሶ መጣ ኦፖርቹኒቲ እንደሆነ ሁላችንም እናውቀዋለን። ግን ደግሞ በዚህ ልክ የራሱን ጥቅምና ሁሉም ነገር ትቶ መታየት ትቶ ልጁን ሰፖርት ሲያደርግበት የነበረው ወይ አለ። ሰው በዚህ ልክ እንዴት ሰው ሊወድ ይችላል? ወላሂ ኮፒ ሊንክ ሪፖስት ምናምን አድርጋችሁ አድርሱለት። አዶናይ በጣም ትችላለህ፣ በጣም ነው የምንወደህ። ላይክ ኪፕ ጎይንግ ኪፕ ዱይንግ ዮር ቲንግስ። በጣም ታምራላችሁ ሁላችሁም። እና ደግሞ ላይክ በጣም ነው ደስ የሚለው። አይ ዶንት ኖ ምን እንደምል። አዶናይ ላይክ ዊ ላቭ ዩ። እሺ አዶናይ ተጽዕኖ ፈጣሪነትን
እንደ ኃላፊነት የሚቆጥር አይነት ሰው ይመስለኛል። እስካሁን ድረስ የመጣባቸው መንገዶች እየተመለከትን ነበር እና ተጽዕኖ መፍጠር የት ድረስ ሊሄድ እንደሚችል መልካም ከሆነ ደግሞ የምን ያህል ሰዎችን ህይወት ሊያቃና እንደሚችል ያሳየን ሰው ነው። ዛሬ ከአይሾ ስፒድ ጋር የነበራቸውን ቆይታ እያየሁ ስፒድን እንዴት አድርጎ እንደገለጸው እያየው ነበር፣ ኢትዮጵያዊውን ማለት ነው። እና ሰው ለራሱ እንኳን እኔ እንደዚህ ነኝ እድል ስጠኝ፣ ኢንተርናሽናሊ ስትሪመር መሆን እፈልጋለሁኝ፣ አቅም አለኝ እያለ ቢያወራ ኮንፊደንሱን እናደንቃለን። ለህልሙ ለሚሰጠው ቦታ ብቻ በብዙ መንገድ ልናወራለት እንችላለን። ሰው ለሌላ ሰው በዛ ላይ የምትተዋወቁበት ልክ ራሱ አለ አይደለ? የራሳችሁ ልክ እንደ ወንድሙ እንበል ወይ በጣም ኃላፊነት እንዳለበት እሱ ማብቃት ግዴታው እንደሆነ አይነት ሰው እንዴት በምን አይነት ልክ ራሱ ሊገለጽ እንደሚችል አላውቅም። በዛ ደረጃ በዛ ቶን በዛ ድምፅ በዛ ኢነርጂ ወስዳችሁ ፕሬዘንት ልታደርጉት የምትችሉት ሰው ማለት ነው። በጣም ቅንነትን የሚጠይቅ አሁን ሶሻል ሚዲያ ላይ ራሱ እያየው ነበረ ኢትዮጵያዊን ስፒድ የተመለከቱ ሀሳቦችን እና እንደዚህ ነው ወይ ይፈራል ወይ እንደዚህ ብቻ አለ አይደለ ኔጌቲቭ ነገሮች በደንብ እያየው ነበር እና እነዛን ሁሉ ኔጌቲቭ ነገሮች ሊያጣፋ የሚችል ሁነኛ ወዳጅ ሆኖ በዛ ቦታ ላይ መገኘት ችሏል እና በዚህ ርቀት ድረስ ሄደ በዚህ ደረጃ ጥረት ስታደርግ በማየታችን በጣም ደስ ይለናል ነው ቁም ነገሩ።